የህወሓት ቡድን ለአንድ ዓመት የተራዘመውን የትግራይ ጊዜያዊ አስተዳደር ስልጣንና ኃላፊነት ለማፍረስ እየተንቀሳቀሰ መሆኑን በይፋ አወጀ። የህወሓት ቡድን በፌዴራል መንግስቱ ለአንድ ዓመት የተራዘመውን የትግራይ ጊዜያዊ አስተዳደር እንደሚያፈርስና የጊዜያዊ አስተዳደሩን ፕሬዝዳንት ሌተናል ጄኔራል ታደሰን ስልጣን እንደሚነጥቅ ማሳወቁን ተከትሎ በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎች፣ የማህበረሰብ አንቂዎች፣ ሲቪል ማህበራትና ጋዜጠኞች በጽኑ እየተቃወሙ ይገኛሉ። ዲሞክራሲያዊ ስምረት ትግራይንና ሳልሳይ ወያኔ ፓርቲዎችን ጨምሮ በክልሉ የሚንቀሳቀሱ ፓርቲዎች ቡድኑ ከ5 ዓመት በፊት በህገወጥ ምርጫ አቋቁሞታል ያሉትን ህገወጥ ምክር ቤት ዳግም እመልሳለሁ በማለቱ ተቃውሟል። ሆኖም በምርጫ ቦርድ የተሰረዘው የህወሓት ቡድን ቃል አቀባይ እንደሆኑ የገለጹት ሚካኤል አስገዶም የተባሉ ግለሰብ ለቢቢሲ አማርኛ በሰጡት ቃለ መጠይቅ የትግራይ ጊዜያዊ አስተዳደር እየፈረሰ ነው ሲሉ ግጭት ቀስቃሽ ንግግር አድርገዋል። ከሻዕቢያ ጋር ጽምዶ የተሰኘ ጥምረት ፈጥሯል የሚባለው የህወሓት ቡድን በእኒህ ሰው በኩል ከፌዴራል መንግስቱ ጋር ግንኙነትን አቋርጫለሁ ሲል የፕሪቶሪያውን ውል ማፍረሱንም በይፋ አውጇል። እንዲሁም ጊዜያዊ አስተዳደሩን እየመሩ ያሉትን ሌተናል ጄኔራል ታደሰ ወረደን ስልጣናቸውን ያስረክቡን ሲሉም ዝተዋል። ከቀናት በፊት የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ቢሌኔ ስዩም ለቢቢሲ በሰጡት ቃል የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከአንድ ዓመት በፊት ሹመት በተሰጠበት 2015 ደንብ መሰረት መሆኑን ተናግረው ነበር። በዚህ ምክንያት ውሳኔው ህጋዊ መሆኑን ፕሬስ ሴክሬታሪዋ በወቅቱ ገልጸዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ባሳለፍነው ሳምንት በሰጡት መግለጫ ይህንን የህወሓት ቡድን የመፈንቅለ መንግስት እንቅስቃሴ ተቀባይነት እንደሌለው በመግለጽ ሊሞከር እንደማይገባ ማስጠንቅቀዋል። የተሰጣቸውን ኃላፊነት እንደማይለቁ የገለጹት የጊዜያዊ አስተዳደሩ ፕሬዝዳንት የህወሓት ቡድን ከዚህ እንቅስቃሴው እንዲቆጠብ ሲሉም አሳስበዋል። የአንድ ቀን የናፍጣ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስትሩ አቶ አህመድ ሺዴ ዛሬ በሰጡት መግለጫ በመካከለኛው ምስራቅ በነበረው ጦርነት ምክንያት ተቀንሶ የነበረው የናፍጣ ነዳጅ አቅርቦት ወደ ቀድሞ መጠን እንዲመለስ መወሰኑን አስታውቀዋል። እንደ ሚኒስትሩ ገለጻ ቀደም ሲል በጦርነቱ ሳቢያ በቀን 9 ሚሊዮን ሊትር የነበረው የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ ሲቀርብ መቆየቱን ነው አቶ አህመድ ሺዴ በመግለጫው የጠቆሙት። አሁን ላይ ግን መንግስት ያለውን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ በማስገባት አቅርቦቱ ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን አስታውቀዋል። የናፍጣ አቅርቦት ከጦርነቱ በፊት 9 ሚሊዮን ሊትር በቀን ይቀርብ ነበር። በነበረው አጣዳፊና አስደንጋጭ ሁኔታ የዲፖዎቻችንንም በአስተማማኝ መልኩ መሙላት ስለነበረብን የዓለም ዋጋ በከፍተኛ ደረጃ መናረ ስለሆነ ቁጠባም በኢኮኖሚ ደረጃ ማረጋጋጥ ስለነበረብን በተወሰነ ደረጃ የናፍጣ አቅርቦት በግማሽ ተቀንሶ ነበር። ያ ማለት ነው 9 ሚሊዮን ሊትር በቀን ይቀርብ የነበረው ወደ 4.5 ሚሊዮን ሊትር እንዲቀርብ ተደርጓል። ከዚህ በተጨማሪ ከነጭ ናፍጣ በስተቀር ሌሎች የነዳጅ ምርቶች በነበረው መጠን እንዲቀጥሉ ነው የተደረገው ማለት ነው። ምንም እንኳ መንግስት በከፍተኛ ውድ ዋጋ እየገዛ በከፍተኛ ድጎማ እያቀረበ ቢሆንም ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። አሁን የአንድ ቀን የናፍጣ አቅርቦት ወደ ቀድሞ 9 ሚሊዮን ሊትር እንዲመለስ መወሰኑን ተከትሎ ከዛሬ ጀምሮ ከጅቡቲ ወደ አዲስ አበባ መጓጓዝ እንደሚጀምር የገለጹት የገንዘብ ሚኒስትሩ አህመድ ሺዴ ወደ ክልሎች ደግሞ ከነገ ጀምሮ መጓጓዝ ይጀምራል ብለዋል። ይህም በኢኮኖሚ እንቅስቃሴ ላይ የተፈጠረውን ጉዳት ለመቀነስ፣ የእርሻ ምርቶችን ወደ ገበያ ለማድረስ፣ የፕሮጀክቶች አፈጻጸም ላይ የተፈጠረውን ጫና ለመቋቋም፣ ግብርናና የኤክስፖርት ስራዎችን ለማቀላጠፍ እንደሚረዳም አስታውቀዋል። የገንዘብ ሚኒስትሩ አክለውም በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት መስተጓጎል ኢኮኖሚ ላይ የሚያደርሰውን ጫና ለመከላከልም መንግስት በልዩ ግዢ በከፍተኛ ዋጋ ነዳጅ ገዝቶ እያቀረበ መሆኑንም ሚኒስትሩ አህመድ ሺዴ አስረድተዋል። ይህንንም ውሳኔ ተከትሎ ለነዳጅ ድጎማ የሚመደበው በጀት በወር የ20 ቢሊዮን ብር ጭማሪ በማሳየት አጠቃላይ የሀገሪቱን የነዳጅ ድጎማ ከ300 ቢሊዮን ብር በላይ እንዳደረሰው ነው የተገለጸው። እንግዲህ የተፈጠረው ጦርነት
በዓለም ህዝቦች እና ኢኮኖሚዎች ላይ ከፍተኛ ጫና ነው ያሳደረው። ኢትዮጵያም የዚህ ዋነኛ ገፈት ቀማሽና ተጠቂ ሀገር ነች ማለት ነው። የነጭ ናፍጣ ዋጋ በጦርነቱ ምክንያት ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናረግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው።